welcome Your Excellency Prime Minister Anwar Ibrahim. ቋንቋ ድክመት አለበት። አብይ አህመድንም አንዋር ኢብራሂምንም ጠቅላይ ሚኒስትር ብሎ ይጠራቸዋል። በዚህ ሳይበቃውም የኢትዮጵያ ጠቅላይ ሚኒስትር የማሌዥያቻቸውን ተቀብለው አነጋገሩ ሲል ቋንቋ አብይንም አንዋርንም አቻ ያደርጋቸዋል። ሰሞኑንም የመንግስት ሚዲያዎች በእያንዳንዱ የዜና ወጃ ሰዓታቸው ደጋግመው ሲናገሩት የከረሙት ጉዳይ ይሄው ነበር። ሁለቱን አቻ ማለታቸው ሳይበቃ አንዋር ኢብራሂም አዲስ አበባ ገቡ። የማሌዥያው ጠቅላይ ሚኒስትር ኢትዮጵያ በአብይ አህመድ ተአምር እያየች ነው አሉ። ኢብራሂም በሙዚየም አበባ አስቀምጠው ተደሰቱ ወዘተ እያሉ ሲያስተጋቡ፣ ለመሆኑ ማሌዥያ የት ነች? ምናችንስ ነች? አንዋር ኢብራሂምስ ማን ናቸው? የሚል ጥያቄን ለመጠየቅ ይቅርና ጉዳዩንም ለመከታተል ፍላጎት የሌለው ተመልካች ከቁም ነገርም ሲቆጥራቸው አልታየም። በእርግጥ የዲፕሎማሲ ድርቅ የመታው መንግስት ነውና አንድ ጠቅላይ ሚኒስትር መጡልኝ ብሎ ጉሮ ሸባቢል የሚጠበቅ ነው። የተጣላቸውን አገራቸውን ሊገነጥልባቸው ሲል ደርሰው ያዳኑትን ሐሰን ሼክ መሐመድንም መድፍ አስተኩሶ ከመቋድሾ ሲቀበል በአዲስ አበባ አዲስ ዓለም የተፈጠረ አስመስሎት እንደነበር አይዘነጋም። አብይ አህመድም ለኢሳያስ አፈወርቂ ፈንዲሻ እንዳዘገኑት ሁሉ ለማሌዥያው ጠቅላይ ሚኒስትርም ጤና አዳም በአፍንጫቸው እያስሸተቱ የሲኒ ቡና እያማሰሉ ከፍ ዝቅ ብለው ሲያስተናግዷቸው ታይተዋል። የዲፕሎማሲ ፕሮቶኮልና ኢቲኬት የማይገባቸው የብልጽግናዎች አለቃ ለየማነ ገብረአብ የቡና ቁርስ ባዘገኑበት መዳፋቸው ለአንዋር ኢብራሂም ቡና ሲቀዱ ተቀርጸዋል። የኢትዮጵያ መገናኛ ብዙሃንን የተከታተሉ ሰዎች ማሌዥያ የሚለውን ስም የሚያስታውሱት አንድ MH370 የተሰኘ አውሮፕላን 227 መንገደኞችን አሳፍሮ ከኳላላምፑር ወደ ቤጂንግ ሲበር ጠፋ በሚለው ዜና ነበር። ሰሞኑን ደግሞ ጠቅላይ ሚኒስትሯ ኢትዮጵያን ጎበኙ በሚለው ሞገዱ ላይ ሰንብታለች። በእርግጥ በዲፕሎማሲያዊ መገለልና መራቆት ውስጥ የሚገኙት ጠቅላይ ሚኒስትር አብይ አገሬን ጎብኝልኝ ብለው ለአንዋር ኢብራሂም ተማጽኖ ካቀረቡ 1 ዓመት ገደማ ሆኗቸዋል። አምና በዚህ ሰሞን እዚያው ኳላላምፑር ሄደው ይህንኑ ጥያቄ አንስተው ተመልሰዋል። በወቅቱ የሶማሌ